እስኪ አንድ ጥያቄ ልጠይቅህ። በራስ መተማመን በተፈጥሮ የተሰጠ ስጦታ ይመስላል? አንዳንዶች በየትኛውም ቦታ ሲገቡ፣ ሲናገሩ እና ሲንቀሳቀሱ ሙሉ በሙሉ በራሳቸው የሚተማመኑና ፍርሃት የሌላቸው ይመስላሉ። ሌሎች ደግሞ ከፍተኛ እውቀትና ችሎታ ያላቸው በራስ ባለመተማመናቸው ብቻ እድላቸው አልፎ ሲሄድ፣ ድምጻቸው ሲፈተንና ከበስተጀርባ ሆነው ሲቀሩ ይታያሉ። እውነታው ግን ይሄ ነው። በራስ መተማመን ተወልደህ የምታገኘው ባህሪ ሳይሆን በሂደት የምትገነባው አካላዊና አእምሮአዊ ክህሎት ነው። በራስ መተማመን ከሌለህ ህልምህን ለመከተል፣ አዳዲስ ሰዎችን ለመቀላቀልና አቅምህን ለማለየት ወይም ለማሳየት ሁል ጊዜ ትፈራለህ። ዛሬ በራሳቸው ሙሉ በሙሉ በሚተማመኑ ሰዎችና በሌሎች መካከል ያለውን ልዩነት የሚፈጥሩ 4 ወሳኝ እርምጃዎችን እንመለከታለን። እነዚህን እርምጃዎች ከተገበርክ በማንኛውም ቦታ እና ሁኔታ ውስጥ የማይናወጥ በራስ መተማመንን ታተርፋለህ። እርምጃ 1 ከአእምሮ የሚወጣ አሉታዊ ድምፅን ማቆም ነው። የመጀመሪያውና ዋናው እርምጃ በአእምሮ ውስጥ የሚናገረውን አሉታዊ ድምፅ ማስቆም ነው። በራስ መተማመንን ከሚያጠፉት ነገሮች ሁሉ ትልቁ ሌሎች ሰዎች ስለ አንተ የሚናገሩትን ሳይሆን አንተ በየቀኑ ስለ ራስህ የምታስበው እና የምትናገረው ነው። እኔ ይህንን ማድረግ አልችልም፣ ሰዎች ይስቁብኛል፣ እኔ በቂ አይደለሁም የሚሉ አስተሳሰቦችን ከአእምሮ ውስጥ ሲደጋገሙ አእምሮ ያንን እንደ እውነት ይቀበለዋል። ይህንን ለማስተካከል አእምሮህን አሉታዊ ነገር ሲናገር ወዲያውኑ በንቃት አቁመው። አልችልም የሚለውን ቃል አሁን ገና እየተማርኩ ነው በሚል ተካው። ውድቀትን እንደ ማንነትህ ሳይሆን እንደ ትምህርት ቁጠረው። ራስህን ማክበርና ማመን የምትጀምረው አእምሮ ውስጥ ላለው አሉታዊ ድምፅ ቦታ መስጠት ስታቆም ነው። እርምጃ 2 ትናንሽ ስኬቶችን ገንባ። በራስ መተማመን ባዶ ተስፋ በመስጠት አይመጣም፣ በተግባር ባገኘኸው ማስረጃ ላይ ነው የሚገነባው። አእምሮ በራሱ እንዲተማመን ከፈለክ ያልኩትን ማድረግ ይችላለሁ የሚል ማስረጃን መስጠት አለብን። ለዚህ ደግሞ ትልልቅ ነገሮችን ሳይሆን ከትንንሽ ስኬቶች መጀመር ያስፈልጋል። ለምሳሌ በየቀኑ ጠዋት አልጋህን ማስተካከል፣ በወሰንከው ሰዓት ከእንቅልፍ መነሳት፣ በቀን 20 ደቂቃ አዲስ ነገር ማንበብ ወይም ስፖርት በመስራት ያሰብከውን ነገር ማድረግ እንደምትችል ለአእምሮህ ማስረጃን ማቅረብ ይኖርብሃል። እነዚህ ትናንሽ ውሳኔዎች ወይም ትናንሽ ስኬቶች በየቀኑ አድርገህ ስታጠናቅቃቸው አእምሮ በራሱ ላይ ያለውን እምነት እየጨመረ ይመጣል። ትናንሽ ስኬቶች ወይም ድሎች ትልልቅ በራስ መተማመንን ይፈጥራሉ። እርምጃ 3 የሰውነት ቋንቋህን እና ድምፅህን አስተካክል። አእምሮ አካልህን እንደሚመራ ሁሉ አካልህም አእምሮህን ይመራዋል። በራስ የመተማመን ስሜት ሲጎድልህ አካልህ ይኮማተራል፣ አይን ላይን ማየት ትፈራለህ፣ ድምፅህም ይቀስ ይላል። ስለዚህ እንደዚህ አይነት አካላዊ ምልክቶችን የምታይ ከሆነ በራስ መተማመንህ እጅግ የቀነሰ ነው ማለት ነው። ይህንን ቅደም ተከተል በመቀየር አካላዊ እንቅስቃሴህን በራስ መተማመን ባለው ሰው መንገድ አስተካክለው። የመጀመሪያው ሐሳብ ቀጥ ብለህ መቆም ወይም ደግሞ ቀጥ ብለህ መቀመጥ። ትከሻህን ወደ ኋላ አድርገህ ጀርባህን ቀጥ አድርገህ ቁም። ያኔ በራስ መተማመን ያለው ሰው አቋምን መያዝ ትጀምራለህ። ሁለተኛው አካላዊ መገለጫ የአይን ግንኙነቶችን ወይም ደግሞ አይን ኮንታክቶችን ማድረግ። ከሰዎች ጋር ስትነጋገር ወይም ስታወራ ቀጥታ እያቸው። አይንህን ወደ ታች አታቀርቅር። አይናቸውን እያየህ ስታወራቸው በራስ መተማመን እንዳለው ሰው ማውራት ትጀምራለህ። ሶስተኛው በግልጽ እና በረጋ ድምፅ ተናገር። አትቸኩል። ድምፅህ በራስ መተማመን የተሞላ ይሁን። ስለዚህ አካልህን በራስ መተማመን ባለው ሁኔታ ላይ ስታስቀምጠው አእምሮ ወዲያውኑ የደስታና የጥንካሬ ሆርሞኖችን መልቀቅ ይጀምራል። አራተኛው እርምጃ ፍርሃትን መሸሽ አቁም። አራተኛውና ከባዱ እርምጃ ፍርሃትን መሸሽ ማቆም እንዳለብህ ይናገራል። በራስ መተማመን ያላቸው ሰዎች ፍርሃት የሌላቸው ሰዎች አይደሉም። ነገር ግን ፍርሃት ቢኖርባቸውም ከመንቀሳቀስ ወይም ከማውራት ወደ ኋላ የሚሉ አይነት ሰዎች አይደሉም። ምቾት ከሚሰጥ ቀጠና ወይም ደግሞ ኮንፈርት ዞን ከምንለው ወጥተህ አዲስ ነገር ባደረክ ቁጥር በራስ መተማመንህ እያደገ ይመጣል። ስለዚህ በስብሰባ ላይ ሐሳብን ለመናገር ስትፈራ ተናገር። አዲስ ሰውን ለማናገር ስታመነታ ቀስ ብለህ ሰላም በል። ያልሞከርከውን አዲስ ስራ ለመጀመር ስትሰጋ አንድ እርምጃ ተራመድ። ፍርሃትህን በተጋፈጥክ ቁጥር ፍርሃትህ እየጠበበ በራስ መተማመን ደግሞ እየሰፋ ይሄዳል። ስለዚህ ፍርሃትህን መሸሽ አቁመህ ፍርሃትህን ተጋፈጠው። አንድ ማስተዋል ያለብህ ነገር በራስ መተማመን በአንድ ጀንበር የሚገነባ አይደለም፣ ነገር ግን በየቀኑ በምታደርጋቸው ትናንሽ ውሳኔዎችና እርምጃዎች እያደገ የሚሄድ ጡንቻ ነው። አስታውስ፣ በራስ የሚተማመን ሰው ፍጹም የሆነ ሰው አይደለም፣ ስህተት ለመስራትና ለመማር የማይፈራ ሰው ነው እንጂ።
ዛሬ ካየናቸው 4 እርምጃዎች ውስጥ አሁኑኑ መተግበር የምትጀምረው የትኛው ነው? ከታች በኮሜንት መስጫው ላይ አጋራኝ። ይህ ቪዲዮ ጠቃሚ ሆኖ ካገኘው ላይክ በማድረግ እና በራስ መተማመኑ እንዲጎለብት ለምትመኘው ጓደኛ ሼር በማድረግ አጋራ። ለበለጠ ህይወትን የሚቀይሩ ይዘቶች ንቃት ሚዲያን ሰብስክራይብ በማድረግ ቤተሰብ መሆን ይችላል። በራስ መተማመንን አቅምህን አሳይ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ።